ቆንጆ ጊዜ ላይ ነው ያለነው ላይክ ነገሮች በጣም ኢዚ የሆኑበት ጊዜ ላይ ነው ያለነው ሰው ከባሉ ጋር ከሚስቱ ጋር አይደለም ላይክ ራሳቸውን ለማርካት እንኳን ሰዎች ፈርዘር የሚሄዱበት ጊዜ ላይ ስለሆነ ያለነው ችግር ሊሆን ይገባል ወይንም ደግሞ የፍቺ ምክንያት ሊሆን ይገባል ብዬ አላስብም ካወራችሁበት ችግሩ ምንድነው ያለ መነጋገር ችግር ነው ለምሳሌ አንድ ሚስት ከባሏ ጋር ከተጋባች በኋላ ላይክ እንዳለችው አንቺኛው ባለ ታሪካችን እንዳለችው የመጀመሪያ ሰሞን ሲሆን እሺ ኤክስፒሪየንስ ከሌለው ኤክስፒሪየንስ እስኪሆን ነው ምናምን ብለን ልንጠብቅ እንችላለን አንዳንድ ነገሮች በኤክስፒሪየንስ ነው የሚመጡት ብዬ አምናለሁ ላይክ obviously በኤክስፒሪየንስ የሚመጡ ነገሮች ይኖራሉ ላይክ ሳይዝ በኤክስፒሪየንስ አይመጣም honestly ግን እንዳልኩት ደግሞ ሰዎች እንኳን ከባልና ከሚስታቸው ጋር ራሳቸውን እንኳን ለማርካት ፈርዘር የሚሄዱበት ጊዜ ላይክ ቴክኖሎጂ I don't know there's a lot of things አይደል ከተግባቡና ካወሩ ሶ እንደ ችግር የማየው የመጀመሪያው ነገር ቁጭ ብሎ አለማውራት ነው ማለት ፍቺ ላይ ከመድረሳችሁ በፊት 8 አመታት ነው ለምሳሌ የሷናም 8 አመት ስለሆነና በጣም ክላሪፋይ አድርጋ ስለነገረች ነው እንጂ 13 አመት 22 አመት 15 አመት ምናምን ያላችሁ የላካችሁልኝ ሰዎች አላችሁ ከባላችሁ ጋር የሚኖራችሁ ሴክሹዋል አታችመንት በጣም ኢምፖርታንት ነገር ነው ላይክ ብዙ ሰዎች ቺት አድርገው እንኳን ለምን ቺት ያደረጋችሁት ሲባሉ በቃ ደስተኛ አይደለሁም ሴክሹዋል ህይወቴ ደስተኛ አይደለሁም ብለው እንደ ሪዝን የሚያቀርቡት ነገር ነው ግን ፍቺም ጋር ከመድረሳችን በፊት ቺቲንግም ጋር ከመድረሳችን በፊት ላይክ early ብናወራቸው ላይክ እኔ እንደዚህ ነው አሁን ለምሳሌ እሷ እንዳለችን ከሆነ የዛሬ ባለ ታሪካችን እሷ ኤክስፒሪየንስ አላት እሱን ከማግባቴ በፊት በጣም ዱርዬ የሚባል አይነት ሰው ላይክ ብዙ ህይወት ያየች ሰው ኖርማሊም ቴክስት ላይ ሳወራ በጣም ብዙ ህይወት ያየች ላይክ ከ5 ከ6 በላይ ቦይፍሬንድ የነበሯት አይነት ሰው ነበረች እሱ ደግሞ ምንም የማያውቅ የቤተ ክርስቲያን ልጅ ነበረች ኢቨን ስትናገር እንደሰማችኋት እሷ በቁርባን እሱ በተክሊል ነው የተጋቡት ላይክ እንደውም እኛ አካባቢ ብዙ ጊዜ ሴቶች ናቸው በተክሊል ወንዶች ናቸው በቁርባን የሚያገቡት ግን ላይክ የተጋላቢጦሽ የሆነበት ጊዜ ነበርና ሄዳ ብትነግረው ላይክ ኤክስፒሪየንስ ካልሆነ እሷ የምትችለው መማር ወንዶቻችን ልታቁም የሚገባችሁ ነገር ከሴት መማር ብርቅ አይደለም ላይክ you have to እሷ የምታውቅ ከሆነችና ኤክስፒሪየንስ ከሆነች አውቆ ነው የገባው ነግሬዋለሁ ብላለች ህይወቷን ያውቃል ሙሉ ነገሯን ያውቃል ሶ ከሷ ቢማር ማያውቀውን ነገር እሷ የምታውቀው ነገር እስከሆነ ድረስ ነውር አይደለም ሌላኛው ችግራችን ደግሞ ካለ መነጋገራችን እንዳለው ነው ነውር ማድረግ ያለብንንና ነውር ማድረግ የሌለብንን ነገር ለይተን አናውቅም ባልና ሚስት መካከል ቁጭ ብሎ ስላላቸው ግንኙነት ላይክ ሁሌ ስንጨቃጨቅ ቁጭ ብለን እናወራለን ሁሌ ጭቅጭቅ ሊሆን ብቻ አይገባም ሁሌ የሆነ ኢሹ ብቻ ሊሆን አይገባም they have to ask like አሁን አለች ስሜቴን እንኳን ጠይቆኝ አያውቅም አለች አይደል so you should have to መጠየቅ ግዴታችሁ ነው ደስተኛ ነበርሽ ወይ አስደስቼሻለሁ ወይ ረካሽ ወይ ምናምን ብላችሁ መጠየቅ ልመዱ ከዛ በኋላ I was satisfied ምናምን ካለቻችሁ ችግሩም የሆነው የሴቷ ነው የሚሆነው ካልጠየቃችሁ ብዙ ጊዜ እኛ ካልቸር ውስጥ ሴቶች ብዙ እንደዚህ አይነት ኢሹዎችን የመናገር ባህል የለንም so ችግር ነው ባይዘው አፕሪሺየት የሚደረግ ነገር አይደለም የሆነ የመናገር ባህል አለመኖራችንና አለመናገራችሁ እና ትዳራችሁን አደጋ ላይ መጣራችሁ የከሌ ልጅ አያስፈልም ሶ መናገር መልመድ አለባችሁ ግን መናገር እንዲለምዱ ደግሞ ሊድ የሚያረጓቸው ወንዶች ናቸው ብዙ ጊዜ ያስባሉ ምክንያቱም ወንድ ልጅ ሲያወራው ኢትስ ኦኬ ሴት ልጅ ሲያወራው ችግር ነው የሚባልበት ሀገር ስለሆነ የምንኖረው ግን አሁን እንደዚህኛው ባለ ታሪክ እሷ ከሆነች ኤክስፒሪየንስ በቃ እንደዚህ ነው ብላ ማውራቱና ለሱ ነገሮችን ሊድ ማድረጉ ወሳኝነት ነገር አለው ብያስባለሁ ሌላኛው ችግራችሁ ደግሞ ምንድነው ሲነገራችሁ አሁን ለምሳሌ አንድ ሴት ብዙ ከሰማቸው ታሪኮች ፍርድ ቤት ውስጥም ካዩዋቸው ታሪኮች አንድ ሴት እኔ እንደዚህ ደስተኛ አይደለሁም ማለት በቃ ባለን የሴክስ ነገር ደስተኛ አይደለሁም ምናምን ብላ ልትነግረው ስትሞክር ኢንሴኩሪቲያችሁ ነው የሚቀድመው ማለት ኦኬ አምናት ኢነፍ አይነት ስሜት ነው የሚሰማችሁ በቃ ማንንም ሰው ላይችል ይችላል ላያቅ ይችላል ሁሉም ሰው ከናቶ ወዳልተማረ ሶ ሲነገራችሁ ኢንሴኩር ከመሆን ይልቅ ኦር ደግሞ ኦኬ እኔ ስለማልችል ነው ምናምን ብላችሁ ሼም ከሚይዛችሁ ይልቅ ኦኬ ደን አብረን እንማር አብረን እናንብብ ሜድ ካለባችሁ አሉ በጣም ጎበዝ ትሪትመንት የሚሰጡ እንደዚህ አይነት ሲቹዌሽን ላይ ካውንስል የሚያደርጉ ሰዎች አሉ ሜድ ካለባችሁ አብራችሁ ካውንስል መሄድ ምክንያቱም ስትለያዩ ባልተነጋገራችሁበት ልክ ነው የምትሰዳደቡት ላይክ ካዩዋቸውም ከገጠሙኝም ሌሎች ሰዎችም ሲሉ ከሰማሁት አብራችሁ እየነበራችሁ ማታወሩ ትልቅ ፍርድ ቤት ጋር ስትመጡ ሞራሉን አቅሙን ምናምን ከየት እንደምታገኙት ባላውቅም እዛ ስደርሱ የምትነጋገሩበት ወይ ግን ደስ አይልም ይረብሻል አንደኛ ልጆቻችሁን አቢዩስ ታረጋላችሁ እየሰሙ የሚያድጉት ነገር ደስ አይልም የናንተ ጸብ ደስ አይልም ሁለተኛ ሪዝኑ ስለምን እሱ ይሆናል ተነጋግራችሁ የሆነውን ነገር አድርጋችሁ መፍታት የምትችሉትን ኢሹ ልክ ነፍስ እንደተጋደለ ሰው ወይ በነፍስ እንደሚፋለግ ሰው ልትለያዩበት የሚገባ ኢሹ አይደለም ሶ ራሳችሁን በጣም ፍሪ መሆን ግልጽ መሆን ከተዳራ አጋሮቻችሁ ጋር አንድ አይደል የምትሆኑት አንድ ከሆናችሁ በኋላ ፊል ፍሪ አውሩበት ሌላኛው ይጠቅማችኋል ብዬ የማስበው ነገር መነጋገራችሁ አንዳችሁ የሌላቸውን ሐሳብ እንትን ማለታችሁ ኤክስፒሪየንስ ማድረጋችሁ እንዳለ ሆኖ ኤክስፒሪየንስ ሼር መደራረጋችሁ እንዳለ ሆኖ አንብቡ በጣም ይሄ ማለት ተማሩ ፖዚሽን ወቁ
ኖ ዘ ፖዚሽን ማለት ወቁት። በቃ ይሄ እንዳልኩት ነው። በጣም ኢዚ ቴክኖሎጂያችን ኢዚ የሆነ አንብበን አይተን ምናምን ማወቅ የምንችልበት ነገር ስለሆነ ያው ለሌላ ነገር ተጠዳችሁ የምትውሉበትን ጊዜ የትዳራችሁን ለማትረፍ የትዳር አጋራችሁን ለማስደሰት ብትጠቀሙበት ጥሩ ነው። ሌላው ነገር እንደ ሀበሻ አብዛኞቻችሁ ወንዶች ለመቅራችሁ የምፈልገው ነገር ቢሮማንቲክ አሁን እሷ እንዳለችው ከሆነ ላይክ መብራት አጥፍቶ ግንኙነት አድርጎ መተኛት ነው የሚያውቀው። የሆነ ሰው ሪሌሽንሺፕ አሁን ከምሳሌ ከፓርትነሩ ጋር ወይ ከትዳር አጋሩ ጋር ሲመሽ ሊፈራ አይገባም ወይ ሊሳቀቅ አይገባም። ማለት ልጠብቁላቸው ሞራላቸው ልጠብቁላቸው ይገባል። የሚስቶቻችሁን ሞራል ምንድን ነው የምትፈልገው? ምንድን ነው የሚያስደስታት? ምን ሲሆን ነው ደስተኛ የምትሆነው? ምን ሲሆን ነው ስሜቷ የሚመጣው? ካልሆነ አሁን እኛ ጋር ምንድን ነው እየሆነ የመጣው? እንዳውም እኛ ጋር ይሻላል መሰለኝ። ስፔሻሊ ወደ ኋላ ስንመለስ ደግሞ ትዳር ውስጥ ሴክስ ግድ ነው። ሶ ይመሻል፣ መብራት ይጠፋል። እኔ በስነ ስርዓት እንደዛ የምትል ማስታወሳት ሴትዮ ነበረች። ሲመሽ በጣም ይጨንቀኛል፣ ምክንያቱም በቃ ምንም እንትን የለም የምትል ሴትዮ ነበረችና ዋይ ማለት በቃ ደስ የሚል ሞመንት ነው። ሶ ደስ በሚል ሁኔታ አሳልፉት። ማድረግ የሚገባችሁን ሚስቶቻችሁን ሴክስ ላይ ከማስጀመራችሁ በፊት እንትን አድርጓቸው፣ ዝግጁ አድርጓቸው። በቃ ይሄ ማለት ደስ ብሏቸው ፈልገውት ምናምን የሚያደርጉበትን መንገድ ፍጠሩላቸው።